የአገር ሉዓላዊነት መገለጫዎች ብዙ ሲሆኑ ምርጫን ማከናወን ከብዙዎች መገለጫዎች አንዱ ነው። ዜጎች የነገ ሕይወታቸውን የሚወስኑበት ዋነኛ መንገድ ምርጫ ነው። ከምርጫ ውጪ ዜጎች በሀገራቸው ላይ የሚፈልጉትን አሰራርና ፖሊሲ እንዲተገበር የሚያደርጉበት፣ የሚጠይቁበትና የሚገፉበት ዕድል ጠባብ ነው። ያለ ምርጫ ሰላማዊ የሥልጣን ሽግግር እንዲሁም ለሕዝብ ተጠያቂ የሆነ መንግሥት መፍጠር መቻሉን እርግጠኛ መሆን አንችልም። የሀገረ መንግስትን ቀጣይነት ለማረጋገጥ የተደራጀ አስተዳደር ለመፍጠርና የምንመኛትን ሀገር መገንባት የሚቻለው በምርጫ ነው። የዲሞክራሲ ስርዓት ግንባታ ሙከራ አንድ ብሎ ምርጫን ከማድረግና በምርጫ ከመሳተፍ ይጀምራል። ዜጎችም በሀገራቸው ውስጥ የሚኖራቸው ሚና ዋጋ የሚኖረው ምርጫ ሲኖር ነው። በምርጫ ብቻ